ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ውድ የኖህ መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላክ በድጋሚ ስላገናኘን ስሙ ይክበር ይመስገን። በቅድሚያ እንኳን አደረሳችሁ ማለት እወዳለሁኝ። እንግዲህ የደብረ ታቦር በዓል በቤተክርስቲያናችን አስተምሮ ወይም ጌታችን አምላካችን የመድኃኒታችን ኢየሱስ ክርስቶስ አበይት በዓላት መካከል እንግዲህ አንዱ ደብረ ታቦር ነው። ለዚህ በዓል ስላደረሰን በእውነት ስሙ ይክበር ይመስገን። በሁለተኛ ደረጃ ላይ ድምፄ ትንሽ ላይሰማ ይችላል። ያለ ማይክ ነው እየሰራ ያለሁት እና ትንሽ የድምፅ መሳሳት ሊኖር ይችላል እና ለዚህ ቅድሚያ ይቅርታ መጠየቅ እፈልጋለሁኝ። ስጠቀምበት የነበረበት ማይክ እንግዲህ ስልኩ ይሁን ማይኩ ችግሩ አላውቅም እና እምቢ ብሎኛል እና ለዛ በኖርማል ድምፅ ነው እየሰራ ያለሁት እና ለምን ድምፁ ቀነሰ የሚል ሰው ካለ ምክንያቱ ይሄ ነው ለማለት ነው። ምክንያቱን ለይቼ እስከማውቀው ድረስ የስልኩ እንደሆነ የማይኩ እንደሆነ የመለየቻ ሰዓት ያስፈልጋል እና ለዛ ነው። እንግዲህ ደብረ ታቦርን ስናነሳ ብዙ ነገሮች ይታወሳሉ በነገራችን ላይ እና በየዓመቱ ቤተክርስቲያናችን ከምታከብራቸው የአምላካችን ወይም የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ አበይት በዓላት መካከል አንዱ ደብረ ታቦር ነው። ይቅርታ ደብረ ታቦር ግን ብዙ ነገሮችን ያስታውሰናል፣ ብዙ ትዝታዎችን የሚጭርብናል። እንደው ከመንፈሳዊ በዓልነት አልፎ ማህበራዊ ሕይወት ላይ ያለው የሚፈጠረው ቁርኝት ቀላል አይደለም እና የሚፈጥረው ድባብ በአካባቢያችን፣ በሰፈራችን፣ በሀገራችን የሚፈጥራቸው ትዝታዎች አሉ። ምናልባት አሁን ላይ የምናያቸው ብዙ መቀሳቀሶችን ብንመለከት ማለት ነው። ግን ደግሞ በዓላችን እምነታችን ሃይማኖታችን ነው እና ሁላችንም በያለንበት ባለን አጋጣሚ በትንሹም ቢሆን በዓሉን ማክበር፣ በዓሉን ማሰብ፣ ቤተክርስቲያን ላይ ያሉ ስርዓቶች ምን ናቸው የሚሉትን ነገር እያነሱ መነጋገርና መጨዋወት መልካም ሆኖ ስላገኘሁት ነው ዛሬ እንኳን አደረሳችሁ ለማለት የወደድኩትና እንግዲህ ደብረ ታቦር ሲነሳ የምናስታውሳቸው ትዝታዎች ምናልባት በአካባቢያችን በሰፈራችን ስናነሳ ልጆች ጅራፍ ያጮኻሉ፣ ችቦ ያበራሉ፣ ይጫወታሉ። በየሰፈሩ እየሄዱ ሆያ ሆዬ እያሉ ትዝታዎቻችንን ይቀሰቅሱልናል ወይም ደግሞ ትዝታዎቻችንን እንድናስታውስ ያደርጉናል። በብዙ አይነት ውጣ ውረድ ውስጥ ህይወት ውስጥ ኢቭን ሆነን እንዳይነት ነገሮች ሲመጡ የሚሰማን ደስታ የምናስታውሳቸው ትውስታዎች ብዙ ናቸው እና ከዚህ በዘለለ ሃይማኖታዊ ስርዓቱን ዋናውና መሰረታዊ ነገር ስንመለከት ግን ደብረ ታቦር እንግዲህ በደብረ ታቦር ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ተራራ ነው። እንግዲህ በዚህ ተራራ ላይ ለምን አንደኛ ይሄ ሁሉ መንፈሳዊ ምስጢር ተከናወነ የሚል ጥያቄ ሊነሳ ይችላል። ምናልባት ያው እንደ መጽሐፍ ቅዱስ ንግርት ወይም ትንቢት ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ በዚህ ተራራ ላይ ትንቢት ተናግሮ ስለነበረ መጀመሪያው ትንቢቱን ለመፈጸም ነው ክርስቶስ አምላካችን በዚህ ተራራ ላይ ተገኝቶ ብርሃነ መለኮቱን የገለጠው ማለት ነው። በሌላኛው በኩል ይህን ተራራ ስናስብ በዚህ ተራራ ላይ ከሐዋርያት፣ ከነቢያትም፣ ከሙታንም፣ ከሕያዋንም ክርስቶስ በዚህ ቦታ ላይ ጠርቷቸው እንደነበረ ምናልባት ድምፅ ሌሎች ድምፆች መኪና ድምፅ ምናምን ሊሰማ ይችላልና ጣልቃ ሊገባ ይችላል። ስለዚህ ምን ለማለት ነው ባጭሩ ተራራ የቤተክርስቲያን ምሳሌ ነው። ሁላችንም እንደምናውቀው ተራራው ጫፍ ላይ ለመውጣት መጀመሪያ ዳገቱን መውጣት ተገቢ ነው። ዳገቱን ጨርሰን ከወጣን በኋላ ነው ብርሃን ላይ የምንችለው ማለት ነው። እንግዲህ ሶስቱ ሐዋርያትን ሁለቱ ታላላቅ ነቢያት የሚባሉትን ደግሞ ክርስቶስ በዛ ተራራ ላይ ጠርቷቸው ወይም ደግሞ ይዟቸው ሄዶ ታላቅ ምስጢር የተከናወነበት ተራራ ነው የደብረ ታቦር ተራራ። እውነት ለመናገር ለእናንተም አዲሳችሁ ስለሆነ አይደለም፣ ግን ደግሞ ዕለቱን ታሳቢ ማድረግ
እንደዚህ መናገር ተገቢ ስለሆነ በሚል ነው እንጂ ከእናንተ የተሰወረ አይደለም። እውነታውን አስተምሮ ከብሔረ ሙታን ሙሴን፣ ከብሔረ ሕያዋን ኤልያስን፣ ከሐዋርያት ደግሞ ቅዱስ ጴጥሮስን፣ ሁለቱን ወንድማማቾች ዮሐንስና ያዕቆብን በዚህ ተራራ ላይ ክርስቶስ ይዟቸው እንደወጣ ቤተክርስቲያን ታስተምረናለች። እና ለምንድን ነው ከሙታንም ከሕያዋንም ያልነውን ስናነሳ ምናልባት ክርስቶስ የሙታንም አምላክ ነው፣ የሕያዋንም አምላክ ነው። ከሕያዋን መካከል በብሔረ ብፁዓን ወይም ደግሞ ከተሰወሩት አባቶች መካከል እነ ሄኖክና ኤልያስ ከሚኖሩበት ዓለም ኤልያስን ጠርቶ እግዚአብሔር በሕይወት ካሉት አንድ ሰው አመጣ። ከሙታን መካከል ደግሞ ሙሴን እግዚአብሔር ጠራ። ከሐዋርያት መካከል ደግሞ ከሶስት አይነት ቦታ ነው እንግዲህ ይዞ ሶስቱንም ያገናኛቸውና የሚገርመው ነገር በተለያየ ክፍለ ዘመን የነበሩ ናቸው። በተለያየ ክፍለ ዘመን የነበሩ አባቶች ነበሩ። ሐዋርያት በዛን ዘመን የነበሩ ናቸው። እነ ሙሴ እነ ኤልያስ የተወለዳቸው ዘመን እዚህ ምድር ላይ የነበራቸው የህይወት ቆይታ ራሱ ዘመኑ የተለያየ ነበረ። ምናልባት የሙሴን ስናነሳ ለምሳሌ ሙሴ ለምንድን ነው ከሙታን ዘንድ የመጣው ስንል እንደምታውቁት እስራኤላውያን በግብፅ ባርነት ለዘመናት እንደኖሩ እናውቃለን። እና እንግዲህ አምስቱ የሙሴ መጽሐፍት የምንላቸው ብሔረ ኦሪቶች ወይም የሙሴ መጽሐፍት ወይም ሙሴ ያዘጋጃቸው መጽሐፍትን ስንመለከት ስለ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን እያልን የምናነሳቸው መጽሐፍቶች ማለት ነው። እዛ ላይ በተለይ ኦሪት ዘጸአት ላይ በደንብ አድርጎ የእስራኤላውያን የባርነት ታሪክና ነፃ የመውጣት ታሪክ በደንብ አድርጎ ይነግረናል። እና እዛ ላይ ብዙ ነገሮችን ስንዳስስ ሙሴ ከእግዚአብሔር ጋር በተደጋጋሚ ይነጋገር እንደነበረ በሲና ተራራ ላይ እግዚአብሔር ያናግረው እንደነበረ ለተልእኮ፣ ለአገልግሎት፣ ለመንፈሳዊ ጥሪ እየጠራው ሁሌ ያናገረው እንደነበረ ምናልባትም አባቶቻችን ሲናገሩ ሙሴ እግዚአብሔርን ከ570 በላይ እንዳናገረው ቃል በቃል ማለት ነው። እና ግን ሲያናግረው ብዙ ጊዜ በመሃል ላይ ደመና ተደርጎ ሙሴ በዚህ በኩል እግዚአብሔር ደግሞ በዛኛው ሳይድ ሆኖ ያናግረው ነበር። እና ሙሴ ታዲያ አንድ ጥያቄ ጠይቆ እንደነበረ ታሪኮች ያስረዱናል፣ ወይም ደግሞ ቤተክርስቲያን መዛግብት ይነግሩናል። እግዚአብሔርን ሁሌ ጊዜ በቃል ነው የምሰማ፣ ሁሌ የምትናገሬ በቃል ነው፣ ነገር ግን ለምንድን ነው በአካል ማላይህ ወይም በአካል ተገለጥና ልይህ ብሎት ጠይቆ ነበረ ሙሴ። እና በዚህ አጋጣሚ እግዚአብሔርም እኔን በአካል አይቶ ወዳጄ ሙሴ እኔን በአካል አይቶ የሚቆም በፊቴ ወይም ደግሞ የሚቋቋመኝ የለም፣ ፊቴን ሳይሆን ጀርባዬን ታያለህ ብሎ ቃል ገብቶለት ነበረ። ፊቴን ሳይሆን ጀርባዬን ታያለህ። እንግዲህ ለመለኮት ፊት የለውም፣ ጀርባ የለውም፣ ቀኝ የለውም፣ ግራ የለውም አይደለ እንዴ? መለኮት በሁሉ የመላ ነው። በታች አለ በላይ የለም የሚባል አይደለም። ለመለኮት ያ ማለት ግን ፊት የለውም፣ ጀርባ የለውም፣ ግራ ቀኝ የለውም ስንል መለኮት ዝም ብሎ ዝርው ነው ማለት አይደለም። አካል የለውም ማለት አይደለም። መለኮታዊ አካል አለው። የሥላሴን አስተምሮ ስንማር ሥላሴ በስም በአካል በግብር ሶስት ናቸው ስንል አንዱና ዋናው ለአብ ፍጹም መልክ ፍጹም ገጽ ፍጹም አካል አለው፣ ለወልድም ፍጹም መልክ ፍጹም ገጽ ፍጹም አካል አለው፣ ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ ፍጹም አካል አለው ብላ ነው ቅድስት ቤተክርስቲያናችን የምታስተምረን። ታዲያ እንደ አይነት አካልና መልክ ካለው ለመለኮት ፍጹም ጀርባ ፊት ኋላ የለውም ማለት የሰው ልጅ ነው ጀርባ ያለው አይደል? የሰው ልጅ ጀርባ አለው፣ ፊት አለው፣ ቀኝ ግራ የሚባል አለው። ለምን? የሰው ልጅ ውሱን ነው፣ በአንድ ቦታ ላይ ብቻ ኤግዚስት ማድረግ የሚችለው። መለኮት ግን እንደዚህ አይደለም። ለምሳሌ እኔ በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ለኝ ይላል ቅዱስ መልአክ እግዚአብሔር ቅዱስ ገብርኤል። እኔ በእግዚአብሔር ፊት የሚቆመው ሲል የእግዚአብሔር ፊት ሲል ምን ማለት ነው የሚል ሰው ላያነሳ ይችላል። ምን ማለት ነው? ባጭሩ ገብርኤል እንደዚህ ያለው እኔ በእግዚአብሔር ፊት የሚቆመው ታላቁ መልአክ ቅዱስ ገብርኤል ሲል ለምልጃ የሚቆመው ማለት ነው እንጂ ውሱን ያለ የሆነ ክፍል ላይ ብቻ ተቀምጦ እዛ ቦታ ላይ ያለ እዛ ቦታ ላይ ብቻ የምታናግሩት አይነት ብሎ በሰውኛ አስተሳሰብ ስንስለው ያለ ማለት አይደለም። እና ባጭሩ ሙሴን እግዚአብሔር እኔን ፊቴን ሳይሆን ጀርባዬን ታያለህ ማለት ምን ማለት ነው? ባጭሩ ሰው ስሆን ታየኛለህ ነው። ሰው ስሆን ታየኛለህ ያው እንግዲህ ወደፊት ማለት ነው።
ሙሴም ያን ጥያቄ ጠይቆ በህይወት ሳይሆን የተመለሰለት ከሞት በኋላ ላይ የተመለሰለት። የሚገርመው ነገር እዛ ነው። በደብረ ታቦር ተራራ ላይ ከብሔረ ሙታን ከሙታን ሰፈር ከሙታን መንደር እግዚአብሔር የሙሴን ጥያቄ ለመመለስ ጠራው ማለት ነው። አንደኛ የሰው ልጅ እውነተኛ ትክክለኛ ወይም መንፈሳዊ ጥያቄ ከጠየቀ ጊዜው ቢረዝም እንኳን እግዚአብሔር የሰዎችን ጥያቄ ይመልሳል። ለምሳሌ አንዳንድ ጥያቄዎች በነገራችን ላይ እዚህ ምድር ላይ ሆነን ብቻ ይቅርታ ምድር ላይ ሆነን እንግዲህ ያው ቅዝቃዜ ስላለ ጠዋት ላይ ነው እየሰራ ያለሁት እና ድምፄን ትንሽ የመያዝ ነገር አለ። ስለዚህ የሰው ልጅ ጥያቄ ጠይቆ በዚህ ምድር ላይ ላይመለስልን ይችላል፣ በሰማይም ሊመለስልን ይችላል። በነገራችን ላይ መልስ የማያስፈልገው ከሆነም እግዚአብሔር ደግሞ ለእኛ የሚጠቅመን ነገር ከሆነ ላይመልስልንም ይችላል። አንዳንድ በህይወታችን የምንጠይቃቸው በጣም በርካታ ጥያቄዎች ስላሉ እነኛ ጥያቄዎች ከእግዚአብሔር ዘንድ ለመልስ አላገኙም ብለን ግራ መገባት የለብንም፣ ተስፋ መቁረጥ የለብንም እና ታዲያ ሙሴ በህይወት እያለ ጠየቀውን ጥያቄ ልህ ብሎት ነበርና ሙሴም ግን ፊቴን ሳይሆን ጀርባዬን ታያለህ አለው። ያ ማለት ከሰማያት ሰማያት ወርጄ ከድንግል ማርያም ተወልጄ ፍጹም ሰው ፍጹም አምላክ በሚሆንበት ሰዓት ታየኛለህ ብሎት ነበርና ሙሴን ከብሔረ ሙታን ቀስቅሶ አሁን የደብረ ታቦር ተራራ ላይ እያልን የምናወራው ላይ የምንጫወተው የምንነገረው ላይ ቦታ ላይ ሙሴን ጠራው። የሙሴ ጥያቄ ከስንት ዘመን በኋላ ተመለሰለት ማለት ነው። ከሞተ በኋላ እግዚአብሔር መለሰለት ማለት ነው። የእኛ አምላክ እንደዚህ ነው። የእኛን ጥያቄ አይረሳም፣ አይዘነጋም፣ ያለ ጊዜውም አይመልስም። እግዚአብሔር ሁሉን በጊዜው ውብ አድርጎ ሰራው እንጂ መጽሐፍ ለሁሉም ነገር ለሁሉም ድርጊት ጊዜ ያለው ማለት ነው። ያለ ጊዜው እግዚአብሔር ስራ ስለማይሰራ ማለት ነው። ስለዚህ የብሔረ ሙታን አንደኛ የሰውን ጥያቄ እግዚአብሔር እንደማይረሳ ነው የምንመለከተው። ሁለተኛ እግዚአብሔር የሙታንም አምላክ ነው። ሙታኖችንም የማይረሳ የሞቱትም አካላት ወገኖቻችን የሰው ልጆች አምላክ አላቸው። እግዚአብሔር ነው የሚመራቸው፣ እግዚአብሔር ነው የሚያስተዳድራቸው፣ እግዚአብሔር ነው ገዣቸው። የሙታንም አምላክ እኔ ነኝ፣ የሞቱትንም ጠርቼ ቀስቅሼ ማምጣት የምችል እኔ ነኝ ሲል የሙታን አምላክ መሆኑን ሙሴን ከብሔረ ሕያዋን አመጣው። በሌላ በኩል ከብሔረ ሕያዋን ደግሞ ኤልያስን አመጣ። እግዚአብሔር ደግሞ በሕይወት ያሉትም እኔ ነኝ አምላካቸው ሲል ከብሔረ ሕያዋን ከተሰወሩት ደግሞ ኤልያስን አመጣው። በዚህ ምድር ያሉትን ደግሞ ቅዱሳን ሐዋርያትን ይዞ መጣ። ከተሰወሩትም ከተገለጠውም ከሙታንም ሁሉንም አገናኝቶ በደብረ ታቦር ተራራ ላይ ምስጢሩን ገለጠላቸው። ብርሃነ መለኮቱን ገለጠላቸው። የሥላሴ አንድነት ሶስትነት ተገለጠላቸው። ስለዚህ እግዚአብሔር በዚህ መልኩ ይሄ ምስጢር ፈጸመ ማለት ነው። እንግዲህ ሌሎች ሐዋርያት ከታች ወይም ከተራራው በታች ነበሩ። እነ ኤልያስ፣ እነ ሙሴ፣ እነ ያዕቆብ፣ እነ ዮሐንስ፣ እነ ጴጥሮስ፣ እነ ቅዱስ ጴጥሮስ ቅዱስ ሐዋርያት በደብረ ታቦር ተራራ ላይ ተገኝተው ያን ምስጢር አዩ። እንግዲህ ለምን በዛ ቦታ ላይ ሆነ ስንል አንደኛ ያው ተራራ የቤተክርስቲያን ምሳሌ ነው። ወደ ተራራው ውጡ ተብሎ እንደተነገረው ተራራ ላይ ወጥተን ቤት መስራት እንዳለብን፣ እንጨት ለቅመን አምጥተን ቤት መስራት እንዳለብን ወይም ደግሞ የእግዚአብሔርን መታሰቢያ ድንኳን ቅድስት ቤተክርስቲያን ምሳሌ ቤተክርስቲያን ናት። ተራራ ስወጡት ያደክማል፣ በጣም ያደክማል። በሃይማኖት አስተምሮ የሰው ልጅ የነጻ ፍቃድ ተሰጥቷልና ሰፊው መንገድና ጠባቡ መንገድ ተብሎ ማለት ነው። ሰፊው መንገድ ያው ይታወቃል፣ ሕግና ስርዓት የሌለበት እንደፈለገ የሚበላበት፣ የሚጠጣበት፣ የሚዘሞትበት ስጋዊ ነገር ብቻ የሚፈጸምበት ሕግ ልጓም የሌለበት ሰፊው መንገድ። ጠባቧ የተባለችው ደግሞ ሕግ ስርዓት። በነገራችን ላይ ጠባብ የተባለው ለስጋ ነው እንጂ ለነፍስ አይደለም። ለስጋ ሰፊ የሆነው መንገድ ለነፍስ ጠባብ ነው። ለስጋ ጠባብ የሆነው መንገድ ለነፍስ ግን ሰፊ ነው። ስትጾሙ ስጋ አብሉኝ ይላል፣ ነፍስ ግን ትረካለች፣ ሰፊ ነው ለሷ። ስትጸልዩ ስጋ ይቁነጠነጣል፣ ለሱ ጠባብ ነው። ይሄ አንድ ቦታ ላይ ቆሞ መጸለይ ለአንድ ሰዓት ለ30 ደቂቃ ለ2 ሰዓት ቆሞ ማስቀደስ መጸለይ ለስጋ ያቆነጠንጠዋል፣ ጠባብ ነው ይሄ ለስጋ። ጠዋት ሳይበሉ እስከ 9 ሰዓት እስከ 12 ሰዓት መቆየት ይሄ ለስጋ ሊከብድ ይችላል፣ ጠባብ የተባለው ለዚህ ነው። ለነፍስ ግን ሰፊ ነው።
በዚህኛው በሰፊው ስንሄድ ደግሞ ጠዋት ተነስቶ ከእንቅልፉ ዓርብ ሮብን መብላት ለስጋ ምቾት ነው፣ ለነፍስ ግን ጭንቅ ነው፣ ይጠባል ለነፍስ። ሰፊው መንገድና ጠባቡ መንገድ የተባለው ማለት ነው። ስለዚህ ጠባብ ወይም ደግሞ ተራራ የተባለው ለስጋ እንደ ተራራ የሆነበት ጾም፣ ጸሎት፣ ስግደቱ ለነፍስ ግን ሰፊ መንገድ ነው እና በስጋችሁ ወይም ፍቃደ ስጋችሁ ለፍቃደ ነፍሳችሁ ማስገዛት አለባችሁ። ስታስገዙ ግን እንደ ተራራ ሊከብዳችሁ ይችላል። መራብ አለ፣ መጠማት አለ። አንዳንድ ሰው መንፈሳዊ ነገሮችን ሲያደርግ፣ ሲጾም፣ ሲጸልይ፣ ሲሰግድ ሰው ዝም ብሎ እንዲሁ ያለምንም ፍላጎት ምኞት ወይም ደግሞ ያለምንም መጓጓት ይመስለዋል። አይደለም። ሰው እኮ ሲጾም እኮ መብላት ይፈልጋል እኮ አይደል? መብላት አንድ ጿሚ እኮ የመብላትን አንዳንዴ ምንድን ነው የሚባል ነገር አለ። ጾም እንደውም እኮ ትክክለኛው ምንድን ነው? እየራበህ መጾም ነው። ዝሙት እያለ የዝሙት ስሜት ሲቀሰቅስህ ኖ አልዘሙትም ማለት ነው። መጽሐፍ ጋር ማለት ይሄ ነው። በነገራችን ላይ ማድረግ እየቻልክ ግን አለማድረግ ስትችል ያን ትክክለኛ ህይወት ማለት ያ ነው እንጂ እንዲህ አይነት ትግል የሌለበት ህይወትማ ምኑ ጣዕሙ ታዲያ? ስለዚህ ጠባቡና ሰፊው መንገድ የተባለው ለዚህ ነው። ስለ ተራራ የተባለችውም በተራራ የተመሰለችውም የቤተክርስቲያናችን ምሳሌ መሆኑን መረዳት አለብን። ተራራውን ወጥተው እንግዲህ ከተራራው በታች አይደለም፣ ተራራው ላይ እያሉ አይደለም ብርሃነ መለኮቱን ያዩት አይደል እንዴ? ተራራውን ጨርሰው ከወጡ በኋላ መጨረሻው ላይ ከደረሱ በኋላ ሚስጥር ተገለጠላቸው፣ ብርሃን አዩ ማለት ነው። እኛም በህይወታችን የመጨረሻው ግብ ላይ ካልደረስን ምንፈልገውን ነገር መንፈሳዊ ክብር ማግኘት አንችልም። ያው በተራራው ላይ ስንወጣ እንግዲህ መውደቅ መነሳት አለ፣ ብዙ ነገሮች አሉ። እነዚያ ሁሉ የህይወት አንዱ አካል ናቸው። እናም ጴጥሮስ ምን አለ? ጌታ ሆይ በዚህ መኖር ለእኛ መልካም ነው አለ። በተራራው ላይ በጣም የሚገርመው ቃል ይሄ ነው። ደግሞ ቅዱስ ጴጥሮስ በዚህ አለ ጎጆን ልቀልስኛ ለአንተ ለሙሴ እና ለኤልያስ በዚህ ጎጆን ልቀልስ ለእኛ ላለም ለእኛ ላለም። መንፈሳዊነት እንደዚህ ነው። መንፈሳዊ ሰው በነገራችን ብዙ ጊዜ ሰዎችን ነው የሚያስቀድመው፣ ራሱን አያስቀድምም። ዓለማዊነት ላይ ስንመለከት ሴኩላር ዓለም ውስጥ ግን መጀመሪያ ሰው ራሱን ነው የሚያስቀድመው። እርግጥ መጽሐፉ የሚለው እሱ ነው። ባልንጀራህን እንደ ራስህ ውደድ ያለው ሰው ራሱን ይወዳል፣ ምንም ጥርጥር የለውም። ሰው ለራሱ ክብር መስጠት አለበት፣ አዎ መኖር አለበት፣ ምንም ጥርጥር የለውም። መጀመሪያ ሰው ራሱን ካላመነ ለራሱ የእሱን ተፈጥሮ የእሱን ማንነት ለራሱ ክብር ካልሰጠ ለሰዎች ክብር ሊሰጥ አይችልም። ግን ደግሞ በተመሳሳይ መንፈሳዊነት ማለት ለራስ ብቻ ሳይሆን ከራስም አልፎ ለሌሎችም መኖር ስለሆነ ጴጥሮስ በዚህ ጎጆ እንቀልስ አለ። በዚህ መኖር ለእኛ በጣም መልካም ነው አለ። ከተራራው አንውረድ ማለት ነው። ባጭሩ ምን ማለት ነው? ከቤተ ክርስቲያን ስርዓት አንውረድ ማለት ነው። ከጾሙ፣ ከጸሎቱ፣ ከንስሐው፣ ከምስጢራቱ አንውረድ ማለት ነው። በዚህ ጸንተን እንኑር። በተራራው ላይ ጸንተን እንኑር። በዚህ ቤት እንስራ፣ በዚሁ እንኑር አለ ቅዱስ ጴጥሮስ። ዛሬ ለእኛም ይህ መልእክት ይሰራል። ብዙዎቻችን ዛሬ ከተራራ ወርደናል። ከተራራ ስለወረድን ነው ዛሬ ሀገራችንም ዓለማችንም ምስቅልቅሉ የጠፋው። ከተራራ የወረደ ሰው የት ሊወርቅ እንደሚችል ይታወቃል። ዲያብሎሳዊ ዓለም ነው። ከቤተክርስቲያን ስርዓት የወጣ ሰው ማለት ነው ባጭሩ። ከጾሙ፣ ከጸሎቱ፣ ከንስሐው ፈቀቅ ማለት ዋጋ ያስከፍላል። ሚስጥር ማየት አይቻልም። ብርሃነ መለኮቱን ማየት አይቻልም። ማጣጣም አይቻልም ይሄን መንፈሳዊ ህይወት። ስለዚህ ሁላችንም በተራራው ላይ እንድንኖር የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። እንግዲህ የነበረን ቆይታ ይህን ይመስላል። ያው የድምፁ ችግር እንዳለ ሆኖ በተቻለ መጠን ቀጣይ እንዲስተካከል ጥረት አደርጋለሁ። ስልኬ ከሆነ ችግር ነው፣ ምናልባት የማይኩ ከሆነም አላቅም፣ በቀላሉ የሚስተካከል ነው። እንግዲህ እሱን አይቼ ወደፊት ለማስተካከል ሞክራለሁኝ። ይህን ያለ መልእክት በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።